እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ተቀጥል። እሺ ፈርስት ቴንክ ዩ ፎር ጊቪንግ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ትቻል ሞቆዶኒያ ነው የሚል። ኧረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ማይቶኮንድሪያ ኢዝ እሱን አትየውን እያየ አውራኝ። እኔ አላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። እሺ በቃ ተው፣ እሱን ቀጣይ ናገር። እሺ ሁለተኛ ለማት ብሎ ይጻፍ ነው ጉዳይ ምናምን ሽንት ቤት መጣ አትወጣት ዛሬ ሳትጨርስ እዚሁ ትበላሻታለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም የማውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። አዎ ናውጣ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። አንተ ልጅ መጠጥ አትጠጣ ብያል ነበር። ኧረ አባዬ ያው ለዛሬ ብቻ እኮ ነው የምጠጣው። ደግሞ አረቄ እኮ ነው፣ ምን ችግር አለው? ዋን የሚጎዳው እሱ አይደል እንዴ? እንደው ቻይና ሀገር በተሰራ ጥናት አንድ ትል ላይ አረቄ ሲያስቀምጡ ወዲያኑ ነበር የገደለው። እና ትሉ እንደዛ ከገደለው ደግሞ አንተንም ሊገል ይችላል። እንዴ እንደዛ ከሆነ በጣም አሪፍ ነው። እንደው ሆዴ ውስጥ ያሉትን ትሎች ያጠፋልኛል። አቤ ፈተና እንዴት ነበር? ኧረ ተወኝ እባክህ፣ አግሪካልቸር በቃ 0 ማምጣቴ ነው። እንዴ ምን ነው? ምን አርገ ነው? ፈታሹ ኪሴ ውስጥ ቆሎ አግኝቶ አጤሪራ ነው ብሎ አይፈርምብኝም መሰለ? አቤ ጠፋ ምን ነው? አዎ እባክህ የሆነች እኮ ስራ ጀምሬ ነው። ኧረ አሪፍ ነው። እና ምን ጀመርክ? መኪና ገዛውኝ እኮ። ኧረ ጥሩ አድርገካል። እና እንዴት ነው ነዳጅ ምናምን ትበላለች? ኧረ ምንም ነው ማትበላው። አይ አሪፍ ነው። እና የስራ ነው ወይስ የህዝብ መኪና ነው? ኧረ እባክህ የልብስ መኪና ነው። አባዬ 50 ብር ስጠኝ። ምን ነው ልጄ፣ ለምን ፈልገ ነው? ነገ ትምህርት ቤታችን የአስማት ትርኢት አለ እና 50 ብር ነው መግቢያው፣ ለዛ ነው። አይ የኔ ልጅ በ500 ብር ደሞዝ 10 ቤተሰብ ማስተዳደረው እውነተኛ አስማተኛ እኔን አታየኝም? ኧረ ዶክተር በጣም እያመመኝ ነው፣ ምን ይሻለኛል? እሺ እስቲ ምን እንደሚያደርግ ንገረኝ። ያዞረኛል፣ ያንቀጠቅጠኛል። ኧረ ዶክተር ማያደርገኝ ነገር የለም። እሺ መድኃኒቱን አዝልሃለሁ፣ እሱን በአግባቡ ትወስዳለህ። እሺ ዶክተር ምንድነው መድኃኒቱ? እሺ መድኃኒቱ ግን ኪኒን ወይም ደግሞ ሽሮፕ አይደለም። ምን ታረጋለህ መሰለ፣ በቀን 3 ስጋና እንቁላል ትበላለህ። እንዴ ዶክተር እኔ በቀን ይሄን መብላት ብችል ለምን እታመማለሁ? ኧረ ዶክተር ምን ይሻለኛል? አሁንም እያመመኝ ነው። ምን ነው? ምን ሆንክ? ባለፈው የሰጠውህን መድኃኒት በአግባቡ ወስደሃል? አዎ ዶክተር ሁሉንም ወስጃለሁ። እና ባዘዝኩ ሰዓት ነው የወሰድከው? አይ እንደዛ አልነበረም ዶክተር። ያው አንዳንዴ 10 ሰዓት፣ አንዳንዴ 8 ሰዓት፣ አንዳንዴ ደግሞ 12 ሰዓት ነበር ወስድ የነበረው። እንዴ ያመካል እንዴ? ለምንድን ነው እንደዚህ የምታረገው? ያው ዶክተር በሽታውን ላደናብሮ ብዬ እኮ ነው። ልጄ አንድ ጥያቄ ልጠይቅ? እሺ ጠይቀኝ አባዬ። ከኔና ከእናትህ ማንን ነው የምትወደው?
አረ ሁለታችሁንም ነው አባዬ። እሺ እኔ ካናዳ ብሄድና እናትህ ደግሞ ጣሊያን ብትሄድ የት ነበር የምትመጣው? አይ ጣሊያን ይሄድ ነበር። አሃ እናትህን ነው የምትወደው ማለት ነው። አረ እንደዛ አይደለም። እኔ እኮ ጣሊያን ሀገር በጣም መሄድ ስለምፈልግ ነው። እሺ እኔ ጣሊያን ብሄድና እናትህ ደግሞ ካናዳ ብትሄድ የት ነበር የምትመጣው? ይህ እኮ በጣም ቀላል ነው። ካናዳ ነዋ። አሃ እናትን እንደምትወድ አሁን ገባኝ። አረ እንደዛ ማለት አይደለም። ያው ቅድም እኮ ጣሊያን ስለሄድኩኝ ነው። አቤ መኪናውን ገዝታ ነው እንዴ? አዎ ከቤ ገዛት እኮ ባለፈው። ስንት ገዛት? 2.5 ገዛዋት። አይ አሪፍ ነው የገዛኸው። ግን ያንተ መኪናስ እንዴት ናት? ባክህ የኔን ሽጫት እኮ ሌላ መኪና እየፈለግኩ ነው። እኔ መኪና የሚሸጥ ሰው አውቃለሁ፣ ትፈልጋለህ? አዎ ግን እስቲ መኪናዋ እንዴት ናት? አረ በጣም ጸዴ መኪና ናት። እና እንዴት ነው ነዳጅ ትበላለች? አረ ለዛ አታስብ። ነዳጅ እንኳን ብትበላ ሺህ ይዟት በባዶ ትሄዳለች። አቤ እስቲ ስራ ፈልግልኝ። እንዴ ባለፈው ያገኘሁልን ስራ ምን አረከው? አንዱ ሰውዬ እኮ መጥቶ ለከፈኝ ባክህ። እንዴ ምን ነው? ራሱን ለማጥፋት ገመድ ገዝቶ መልስ ብሎ ሲከራከረኝ አናደደኝና ግንባሩን በድንጋይ ፈነከትኩት። እሺ ከዛስ ምን ሆንክ? ከዛማ ነፍስ በማጥፋት ወንጀል አልከሰሰኝም መሰለ። ምን ነው ከቤ ምን ሆነ ነው? ባክህ ማታ ማታ መተኛት አልቻልኩም። እንዴ ምን ነው? ባክህ ታናሽ ወንድሜ ሚሞሪ ውጦብኝ ለሊቱ ሙሉ ሲዘፍንብኝ ነበር። አባዬ አንድ ጥያቄ ልጠይቅህ? እሺ ጠይቀኝ ልጄ። ስካር ምንድን ነው? ስካር በጣም ከባድ ነገር ነው ልጄ። ለምሳሌ እዛ ጋር 2 ብርጭቆች ይታዩሃል አይደል? ለሰከረ ሰው ግን 4 ሆኖ ነው የሚታዩት። እንዴ ግን እኮ እዛ ጋር 1 ብርጭቆ ብቻ ነው ያለው። አቤ ይሄን መጠጥ አታቆምም አይደል? በቃ በጣም ይቅርታ ከቤ፣ ደብሮኝ ስለነበር እኮ ነው። አረ ስንቴ ነው የምነግርህ? ይሄ መጠጥ ይቅርብህ፣ ተው። ደሞ ሳልነግርህ ትላንት የጠጣሁት እኮ አይኔን ሁላ ነው ያዘኝ። እንዴት? ማታ ስተኛ ጥቁር መነጽር አድርጌ ነበር እና ስነሳ የጨለመ መስሎኝ ድጋሚ አልተኛው መሰለ።